በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ ተመልካቾቼ፣ አድማጮቼ። ይህ በማኅደረ ክርስቶስ መንፈሳዊ አገልግሎት እየተዘጋጀ በአውደ ወንጌል ሚዲያ የሚቀርብላችሁ የትምህርት ጊዜ ነው። ዘወትር በዓርብ ከምሽቱ 2 ሰዓት ጀምሮ ወደ እናንተ ይደርሳል። እንግዲህ አውደ ወንጌል ሚዲያ የተለያዩ ጊዜያት ትምህርቶችን እያዘጋጀ ወደ እናንተ ያቀርባል። ለጥቂት ለተወሰነ ጊዜ የስራ ብዛት አጋጥሞኝ ተቋርጦ ነበረ። 1 ሳምንት ወይ 2 ሳምንት እንደዚያ አላስተላለፍኩኝም። ዛሬ ወደ እናንተ መጥቻለሁኝ። እግዚአብሔር አምላካችን የተባረከ ይሁን። ባለፈው በኃይል ማርያምን ቤዛዊተ ኩሉ ዓለም ማድረግ አይቻልም የሚል ነገር አስተላልፌ ነበረ። ዛሬ ደግሞ አትንጫጩ ብያለሁ። አትንጫጩ። በመንጫጫት ማርያምን ቤዛዊተ ኩሉ ዓለም ማድረግ አይቻልም። ለምን መሰላችሁ? እንግዲህ ይሄ ዶክትሪን ነው፣ መሰረታዊ አስተምህሮ ነው። መሰረታዊ አስተምህሮ ከድነት ጋር የሚገናኝ አስተምህሮ ነው። ስለዚህ ከድነት ጋር የሚገናኝ የክርስቶስን የማዳን ስራ የሚተካ የሚነካ ነገር ነው እና ይህንን አስተምህሮ ሰው በመንጫጫት መመስረት አይችልም። ሰው የተለያየ ሀሳብ በመስጠት መመስረት አይችልም። ይህንን የተናገሩት ይህን ሀሳብ ማርያም ቤዛዊተ ኩሉ አይደለችም ብሎ የተናገሩት አንድ አባት ናቸው። ግን በመላ ኢትዮጵያ ያሉ ሊቃውንት፣ ወጣቶች፣ ሰንበት ተማሪዎች ሳይቀሩ ሁሉም በመንጫጫት አንዳንድ ጊዜ በቲፎዞ ይህንን ለማስከበር ሲሞክሩ ይታያል እና ይሄ መሰረታዊ አስተምሮ ነው። መሰረታዊ አስተምሮ ነው። በእግዚአብሔር ቃል እውነት ላይ የተመሰረተ አስተምሮ ነው እና እንዲሁ በመንጫጫት ቤዛ የሚለው ቃል ወይም ደግሞ ቤዛ ኩሉ ዓለም የሚለው ቃል በእግዚአብሔር ቃል ላይ የተመሰረተ በመጽሐፍ ቅዱስ ላይ የተመሰረተ ኢቭን በእግዚአብሔር አብ ፈቃድ፣ በመንፈስ ቅዱስ ፈቃድ፣ በወልድ ፈቃድ የተሰራ የሥላሴ ስራ ነው። ከሦስቱ አካላት አንዱ ወልድ መጥቶ ዓለምን እንዲያድን የወሰነው እግዚአብሔር ነው። ስለዚህ በዚህ ስራ ውስጥ በመንጫጫት የሆነ የተለያዩ መፈክሮችን በማሰማት የተለያዩ ቃላትን በመጥቀስ ማርያምን ወደዚህ ነገር ማምጣት አይቻልም። ምክንያቱም የእግዚአብሔር ቃል መሰረት የተደረገ በእግዚአብሔር ቃል ላይ የተመሰረተ አስተምህሮ ነው እና ይህንን አስተምህሮ ሰዎች በቲፎዞ ለማጽደቅ ይሞክራሉ፣ ወይም በቲፎዞ ለማጸደቅ ይሞክራሉ። ቲፎዞ ስላለው ተቀባይነት እንደሚያገኝ ሊያስቡ ይችላሉ። እኔ ግን አንድ ነገር መናገር የምፈልገው ይህ በቲፎዞ በመንጫጫት ብዙ በማሳየት እንደው የተለያዩ ሀሳቦችን በማምጣት የሚመሰረት አስተምሮ አይደለም። ሁልጊዜ አስተምሮ ሊቃውንቱ ልብ ማለት ያለባችሁ፣ ህዝቡም ልብ ማለት ያለባችሁ፣ ወጣቶችም ልብ ማለት ያለባችሁ ማርያምን የምትወዱ ለማርያም ፍቅር ያላችሁ ማርያምን እንደምትወዱ እናውቃለን። ግን ማስተዋል ያለባችሁ ሁልጊዜ አስተምሮ በእግዚአብሔር ቃል ላይ ነው የሚመሰረተው። በእግዚአብሔር ቃል ላይ ያልተመሰረተ በእግዚአብሔር ቃል እውነት ላይ ያልተመሰረተ አስተምሮ አይሆንም እና ከዚህ የተነሳ ብዙ የተለያዩ ሀሳቦችን እያየሁ ነበረ። እንዲያው ከነዚህ ምናልባት ለዚህ ትምህርት ይሆናሉ ብዬ ያሰብኳቸውን ጥቂት ነገሮች ላሰማችሁ፣ አንዳንድ የመረጥኳቸውን ማለት ነው እና ከዚያ በኋላ እኔ በእግዚአብሔር ቃል ላይ የተመሰረተውን ሀሳብ ለመስጠት እሞክራለሁ። በእግዚአብሔር ቃል ላይ ብቻም አይደለም፣ በቤተክርስቲያን አስተምህሮ ይሄ ነገር የተደገፈ እንደሆነ ከክርስቶስ ውጭ ሌላ ቤዛ እንደሌለ የቤተክርስቲያንን መጻሕፍት ስለሚመሰክሩ ይህንን በኋላ ወደ እናንተ ለማቅረብ እሞክራለሁ። ግን እነዚህን ሀሳቦች አይተን እንመለስ። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል?
ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። ጳጳስም የሚናገረው መነኩሴም የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው ምን ለውጧል? እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም። ከዚህ በኋላ የቀደሙ አባቶቻችን አስተምሮናል። ቄርሎስ አስተምሮናል፣ ኤፍሬም አስተምሮናል፣ ዮሐንስ አፈወርቅ አስተምሮናል። ሌሎችም የዮሐንስ አፈወርቅ ጉባኤ እኮ እመቤታችን ትመሰገንበት የነበረው ያ ትልቅ ጉባኤ የሰማይ መላእክት ወርደው ይታደሙበት የነበረው ጉባኤ እኮ ነው። አባ ማርዳሊ እንዳያቸው 12 መላእክት በዮሐንስ አፈወርቅ ጉባኤ ላይ ለመገኘት የወርቅ ማዕጠንታቸውን ይዘው ሲመጡ አይቷቸው ነበር ይላል። የሰማይ መላእክት ሳይቀር ይታደሙበት በነበረው ጉባኤ ላይ ትመሰገን ነበር እመቤታችን ቅድስት ድንግል ማርያም። ስለዚህ ያንን ምስጋናዋን ልናቋርጠው በፍጹም አንችልም። እኛ የዮሐንስ አፈወርቅ ልጆች ነን። እኛ የቅዱስ ቄርሎስ፣ የቅዱስ ያሬድ፣ የአባ ጊዮርጊስ ዘጋስጫ ልጆች ነን። እኛ ከዛ የተለየ ምንም አይነት ሐሳብ፣ ምንም አይነት እምነት አትደንግጡ። እመቤታችን ወላዲተ አምላክ ቤዛዊት መሆኗን ለዓለም መስክሩ። ይህ የሚከበረው ክብረ በዓል ካላንደር የማይዘጋው ነገር ግን ከአራቱም አቅጣጫ የሚገኙ ኦርቶዶክሳውያን ተሰብስበው ልደትሽ ልደታችን ነው ብለው የሚያከብሩት የእመቤታችን የወላዲተ አምላክ የአቤል ሕይወት፣ የኢዮብ ትዕግስት፣ የኤልያስ መና፣ የሙሴ ደመና፣ እንጸባጦር ዘሲና፣ የተዋሕዶ አለኝታ፣ የዘካርያስ ደስታ፣ የመነኮሳት ስንቃቸው የድንግል ማርያም ልደቷ ነው። እንኳን አደረሳችሁ። እናትና ልጁ ስጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን? ባህሪ መለኮቱ አቃጥሎ በላበት ይጠፋ ነበር ይላል። ሁለቱ የበሉትን ከውስጣቸው ያቃጥላል። እንዲህ ይባላል። አንድ አባት እንዲህ ይላል። አሁን ይህን ጳጳስ ነው በቤተክርስቲያኒቱ ውስጥ ዝም ብለው ይመለከቱታል። ያ ሁሉ ሰው ባለበት ይህን ሲናገር አንድም ሰው አይተነፍስም። መቼ ነው የምትመሰክረው ለክርስቶስ? እንጂ ያቁም እንጂ እኔ አባት ድንግል ማርያም በምንም አይነት ከክርስቶስ ጋር አትስተካከልም። እንዲህ ልትልም አይገባም። ይሄን ልንሰማም አይገባም። ይሄ እኮ በዓለም ላይ ነው የሚሰራጨው። እቤቴ ሆኜ ነው የሰማሁት። እናንተም ልብ ብላችሁ ሰምታችሁ ሊሆን ይችላል። እና እቤቴ ሆኜ ነው የሰማሁት። ይሄንን ከዚህ የበለጠ ክደት አለ? ከቆንጮ ላይ ተመልከቱ። ከቆንጮ ላይ በዚህ ማን ተንጫጫ? ልብ አድርጉት። የዓለም ቤዛ ክርስቶስ ብቻ ነው በሚለው ከዳር እስከ ዳር ተንጫጫ አይደል? በዚህ ድንግል ማርያምን ከክርስቶስ ጋር አሰልፎ እናትና ልጅ አንድ ናቸው። የበሉት እንደ ሰው ተለውጦ ሌላ አይሆንም። በውስጣቸው ያቃጥለዋል መለኮትን። እርሷ መለኮት ሆናለች፣ መለኮትን ለብሳለች፣ መለኮትን ተዋህዳለች። እንዴት ነው እንዲህ የሚነገረው? እንዴት ነው እንዲህ የሚሆነው? በጣም ያሳዝናል። ለሃይማኖት ማይቀኑ
ወይንም ደግሞ አይሰሙም መሰል ጆሮአቸውን ደንዝዟል። እንዲህ አይነት ሰው እዛ ቆሞ መናገር አይገባውም። ሊወገዝ የሚገባ ይሄ ነው። ድንግል ማርያም ስጋዋን ቆርሳ ደሟን አፍስሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። ይሄ በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋህደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። ዓለም በእግዚአብሔር ዲኗል። አዳኙን ያስገኘሽ ደግሞ የሷ ስጋ ነው ያዳኑ። ስላሴነት የለም ያለ ማርያም አማላጅነት ዓለም አይድን የሚለው ስህተት፣ ኮምፕሊትሊ ስህተት። ለዛም ይቅርታ ጠይቄበታለሁ ማለት ነው። ግጥም አድርጌ ነው ይቅርታ የምጠይቀውም የጠየቁበት ምንድነው ግን እዛ ወደ ምሕረት ላይ ሆነ ስትግል ወይም ስታስረዳ በተለይ እመቤታችን ተነካች ሲባል እንለጥጠዋለን። ሲለጠጥ ምን ይሆናል? ለምልጃ ማለደች የጓዳውን አየች ምናምን ይላል። እመቤታችን ትሁት ስለሆነች ነው እንጂ ሄዳ ልጄ ወይ የወይን ጠጅ እኮ አልቀውባታል ከምትል ይልቅ አንተ ልጅ ና የወይን ጠጅ አልቋል በል ሙላላቸው ብላ ማዘዝ ትችላለች። ለእናትና ለአባት ታዘዝ ያለ እሱ ነው አይደል? ማዘዝ ትችላለች እንዲሁ በትህትና የትህትና እናት ስለሆነች ነው እንጂ። በቤተ ክርስቲያናችን ውስጥ ተረት የለም። ተረት አለ የምትሉ ሰዎች ካላችሁ መታችሁ ከኛ ጋር መወያየት ትችላላችሁ። እኔ አም ሬዲ በነገራችን ላይ ከማንም ሰው ጋር እኔ ዝግጁ ነኝ። ኦኬ ብዙ አባታችንን ያካትታል። በቤተ ክርስቲያን ውስጥ ተረት እንዳለ ተደርጎ መሳል፣ ሰዎች የደረሱ ድርሰት እንዳለ አድርጎ መሳል፣ ይሄ ፍጹም ስህተት ነው። ለወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወፍ ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ነገር። ማርያምን ካላወቁ መሰረቱ ተናግቷል። ማርያም ከሌለች ጌታ የለም። ጌታ ከሌለ ደግሞ ስላሴነት የለም። ስላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ዓለምም የለም። ስለዚህ ዓለም የምትድነው በወላዲተ አምላክ ምልጃ በጌታ ቸርነት እንደተባለው መናፍቃኑን ታድሶውን ስትሸሽ ወደ እንትን ውስጥ ይገባል፣ የማይሆን ነገር ውስጥ ይገባል። ግን ማርያም አምላክ ናት። ይሄን ታምናለህ? ራሳችን ስላልሆነ ገባበት አይደለም። ግን አይሰጥም ስላልክ ነው። አይሰጥም ስላልክ ነው። ይሰጣል። ሐሳቡን እንጣን ይደግፈናል። መጽሐፍ እንኳን ይደግፈናል። ወደ ሐሳቡን እንጣን ይደግፈናል። ወደ ሐሳቡን እንጣን አይደግፈናል። ወደ ሐሳቡን እንጣን ሐሳቡ ላይ እንቆይ እንጂ ያው እንዳያችኋቸው ሰዎች የተለያየ ሐሳብ አንጸባርቀዋል እና ያው አቡነ እንድርያስ ተናግረዋል። ሊቀ ሊቃውንት ስምዐኮነ ተናግረዋል። አቡነ ሕዝቅኤል ተናግረዋል። ሌሎችም ተናግረዋል። በጣም የሚገርመው ነገር በጣም የገረመኝ ነገር ሊቀ ሊቃውንት የሚባሉ ሰዎች በሙሉ ውዳሴ ማርያም በመጥቀስ እንደገና ደግሞ አንዳንድ የቤተክርስቲያናትን ድርሳናት በመጥቀስ ቤዛ ኩሉ ዓለምን ለማስረዳት ሲሞክሩ ወይም ቤዛዊተ ኩሉ ዓለምን ትክክል እንደሆነ ለማስረዳት ሲሞክሩ ይታያል። በመሰረቱ እነዚህ ሀሳቦች የስህተት ሀሳቦች ናቸው ብለን ነው እኛ የምናምነው። ለምን መሰላችሁ? እነዚህ ያለበት ዝም ብለን አይደለም። እናንተ የምታነሷቸውን ሀሳቦች በሙሉ እናውቃቸዋለን። ለምሳሌ ቅዱስ ኤፍሬም ቤዛዊተ ኩሉ ዓለም ብሏል ተብሎ ሊናገር ይችላል። ያሬድ ብሏል ተብሎ ሊናገር ይችላል። እንደገና ሌሎችም አባቶች እና አባ ሕርያቆስ ይህንን ሀሳብ ተናግረዋል ተብሎ ሊነሳ ይችላል እና አባ ጊዮርጊስ ዘጋስጫ ይህንን ሀሳብ ተናግረዋል ተብሎ ሊታሰብ ይችላል። ድርሰቶችንም አብዛኞቹን እናውቃቸዋለን። ግን እነዚህ ድርሰቶች እንደ እግዚአብሔር ቃል አይደሉም ነው። እንደ እግዚአብሔር ቃል አይደሉም። የእግዚአብሔር ቃል ያላለውን ካሉ የሚወድቁ እነዚህ ናቸው እንጂ የእግዚአብሔር ቃል አይደለም። የእግዚአብሔር ቃል ያላለውን የእግዚአብሔር ቃል ያልተናገረውን መጽሐፍ ቅዱስ ያላለውን ሰዎች ስላሉት ብቻ አንቀበልም እና ከዚህ የተነሳ ቆም ብላችሁ ማሰብ ይጠበቅባቸዋል። ለምሳሌ አንዱ ሊቅ የጠቀሱት ጥቅስ አንቀጸ ብርሃን ነው። ወታስተስሪ ኃጢአተ ዘኪታ ወዋለኪ እምኀበ ወወልድ ወመንፈስ ቅዱስ ከመ ትኩኒ ተንከተመ ለውሉደ ሰብእ። እንግዲህ ከአብ ከወልድ ከመንፈስ ቅዱስ የሕዝብን ኃጢአት ታስተሰሪ ዘንድ
ተሰጥቶሻል። ከመ ትኩኒ ተንከተበ ለውሉደ ሰብእ ለሰው ልጆች ሁሉ መድኃኒት ለሰው ልጆች ሁሉ መሸጋገሪያ ድልድይ ትሆኝ ዘንድ ተብሎ ተቀምጧል። አሁን ይህንን ሀሳብ ወስደን የመጽሐፍ ቅዱስን የወንጌልን እውነት ሽረን አንለውጠው። አንቲቱ መድኃኒቶሙ ለሕዝበ ክርስቲያን የሕዝበ ክርስቲያን መድኃኒት አንቺ ነሽ ብለው አስቀምጠውታል። እና ይህንን ስላሉ ይህንን ወስደን የእግዚአብሔርን ቃል ሽረን አናስቀምጥም። እንግዲህ በቤተክርስቲያን አስተምህሮ መሰረት በተለይ በኦርቶዶክሳዊ አስተምህሮ መሰረት ብል ይሻለኛል። በኦርቶዶክሳዊ አስተምህሮ መሰረት የትኛውም ማዋልድ ምን መሆን አለበት ይላል? ለእግዚአብሔር ቃል ታማኝ መሆን አለበት፣ ወይም የእግዚአብሔርን ቃል መምሰል አለበት። የእግዚአብሔርን ቃል ካልመሰለ ውድቅ የሚደረገው አዋልዱ ነው። እንደ እግዚአብሔር ቃል ያልሆነ አዋልድ አይደለም በኦርቶዶክሳዊ አስተምህሮ መሰረት። ስለዚህ ኦርቶዶክሳዊ አስተምህሮ ምንድን ነው የሚለው ከተባለ ቤዛን በተመለከተ አንድ ቤዛ አለን። እሱ ማን ነው? ኢየሱስ ክርስቶስ ነው። ይህንን መጽሐፍ ቅዱስ ገልጦልናል። ባለፈው ለመናገር ሞክር ያለውኝ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እና 6 እንደዚህ ይላል። አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከለኛ አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው ይልና ራሱን ለሁሉ ቤዛ ሰጠ ይላል። ራሱን ለሁሉ ቤዛ ሰጠ። አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ደግሞ መካከለኛ አንድ አለ። እርሱ ማን ነው የሚለው? ሰው የሆነ ኢየሱስ ክርስቶስ። እሱ ምን አደረገ ይላል? ራሱን ለሁሉ ቤዛ ሰጠ። አያችሁ፣ እሱ ነው ራሱን ለሁሉ ቤዛ የሰጠው። ሌላ ለሰው ቤዛ ራሱን አሳልፎ የሰጠ የለም። ስለዚህ ቤተክርስቲያን ይህንን ትምህርት ነው ማስጠበቅ ያለባት፣ ይህን ትምህርት ነው መጠበቅ ያለባት እንጂ ይህንን ትምህርት የሚሽር ይህንን ትምህርት የሚቃወም ትምህርት ብዙ ቲፎዞ ስላለው ደጋፊ ስላለው ወይም ደግሞ ብዙ የሐሰት አስተማሪዎች ስለተናገሩት እውነት አይሆንም። አንድ ቤዛ አለ ነው የሚለው። ሌላ ቤዛ ካለ አንድ ቤዛና ሌላ ቤዛ አለ፣ ወይም እሱና እናቱ ቤዛ ናቸው ተብሎ እግዚአብሔር ቃል ውስጥ ይቀመጥልን ነበረ እና ይሄ ስለሌለ እንደዚህ አልተባለም፣ ስለሌለ እንደዚህ አልተነገረም። ስለዚህ ያልተነገረ ነገር በትምህርት ውስጥ የሌለን ነገር አስገብቶ እዚያ ውስጥ ለማስቀመጥ መሞከር ይሄ በጣም ትክክል አይደለም። ሌላው ሊቀ ሊቃውንት ስምዐኮን የተናገሩት ነው። እሳቸውን በጣም ገርመውኛል። ገላትያ ምዕራፍ 1 ቁጥር 6 ላይ ያለውን ሀሳብ ጠቅሰው ከሰማይ መልአክ እንኳ ወርዶ ቢሰብክልን አንቀበልም ብለዋል። ይሄ ስለምንድን ነው የተጻፈው ከተባለ ስለ ጸጋ ወንጌል ነው የተጻፈው። ስለ ጸጋ ወንጌል በክርስቶስ ኢየሱስ ጸጋ እናንተ ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ ይላል። እርሱ ሌላ ወንጌል አይደለም ይልና የሚያናውጧችሁ የክርስቶስ ወንጌል ሊያጣሙ የሚወዱ አንዳንዶች አሉ እንጂ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክላችሁ ወንጌል የሚለየ ወንጌል ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳል እንዲሁ አሁን ሁለተኛ ላለሁ ከተቀበላችሁ የተለየ ነው። ማንም ቢሰብክላችሁ የተረገመ ይሁን ይላል። ከምንድን ነው ከተባለ ከጸጋ ወንጌል የተለየ ወንጌል። የጸጋ ወንጌል ማለት የክርስቶስ ወንጌል ነው፣ እርሱ ሌላ ወንጌል አይደለም ብሎ የትኛው ወንጌል ነው የሚለው? በክርስቶስ ጸጋ እናንተ ከጠራችሁ ከእርሱ ወደ ልዩ ወንጌል እኛ ወደ እግዚአብሔር የተጠራንበት የጸጋ ወንጌል አለ፣ በክርስቶስ የተደረገልን ማለት ነው። ሰዎችን ከዚህ የሚለይ ትምህርት ካስተማረ ያንን ቤተክርስቲያን መቀበል የለባትም። እንዲያውም ሰውየው በጣም ተሳስተዋል። ባይሳሳቱ ኑሮ ይህማ ስህተት ነው እንዴ ከክርስቶስ ወንጌል እኮ ዞር የሚያደርግ ሌላ ወንጌል መስማት የለብንም ነው ማለት ያለባቸው። ሌላ ወንጌል መስማት የለብንም። ሌላ ወንጌል ማለት እኮ ሌላ ነገር አይደለም። ኢየሱስ ክርስቶስ ቤዛችን ነው የሚለው ወንጌሉ። ኢየሱስ ክርስቶስ ቤዛ ነው የሚለው እሱ ነው ቤዛችን ብሎ ነው የሚነግረን ወንጌሉ። እንዴ ሉቃስ ምዕራፍ 2 ቁጥር 10 ላይ እኮ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ ዛሬ በዳዊት ከተማ መድኃኒት ጌታ የሆነ እርሱ ክርስቶስ ተወልዶላችኋል ነው የሚለው። መድኃኒት ክርስቶስ ነው፣ የተወለደው እርሱ ነው። ነዋ በግቡ ለእግዚአብሔር ዘያትት ኃጢአት አለ፣ የዓለምን ኃጢአት የሚያስወግድ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ እነሆ ተብሎ የተጠቆመለት እሱን ነው። ከእሱ እንግዲህ ወደ ሌላ ወንጌል ዞር የሚያደርግ ነገር ከመጣ ያንን መቀበል እርግማን ነው። ይሄ የተረገመ ወንጌል ነው እና በዚሁ አጋጣሚ ሰው ትውልድን ከጸጋ ወንጌል ዞር የሚያደርግ ትምህርት ነው የትምህርት እና ይህንን መቀበል እርግማን ነው እና እሳቸውም ይህንን ቦታ ያለ ቦታው በመጥቀስ ለማስቀመጥ ሞክረዋል። በነገራችን ላይ ዮሐንስ አፈወርቅ አስተምሮናል፣ ቄርሎስ አስተምሮናል የሚል ነገር አምጥተዋል። እንግዲህ ዮሐንስ አፈወርቅ ማርያም ቤዛ ነች አላለም። ቄርሎስ ደግሞ ስለ እሷ የተናገረው ነገር የለም። የተናገረው ምናልባት ለሊሁ ፈጠረ ወላዲቶ ወለሊሁ ነሳ ስጋ ዘፈጠረ የሚል ነው እና እሱ ወላጁን ፈጠረ፣ የፈጠረውን ስጋ ደግሞ እሱ ተዋሃደ ይላል። ሌላ ከዚህ ውጭ የተናገረው ነገር የለም። ቤዛ ነች የሚል የለም።
የትኛውም ቦታ ላይ ቅዱስ ቄርሎስ ስለ ማርያም በደንብ ስለ ክርስቶስ በደንብ ተከራክሯል። ስለ ማርያም አይደለም፣ ስለ ክርስቶስ በደንብ ተከራክሯል። የተከራከረው የወለደችው እርሱ አምላክ ነው የሚል ነው። አምላክ ነው፣ ሰው ብቻ አይደለም፣ ሰው ብቻ ነው የወለደችው የሚሉ ንስጥሮሳውያን ስለነበሩ እሱን የተቃወመው እና ከእሷ የተወለደው ሰውም አምላክም የሆነ ነው እንጂ እሷ አምላክ ነች ወይም ደግሞ እሷ የዓለም ቤዛ ነች ብሎ ቅዱስ ቄርሎስ አላስተማረም። እነ ቅዱስ ያሬድ ያው ሁልጊዜ እንደምናነሳው የቅዱስ ያሬድ ድርሰት ተበርዟል። የሰሜን ሊቃውንት እንደበረዙት የድጓው መግቢያ ማንበብ ይቻላል። የሰሜን ሊቃውንት እንደበረዙት የቅዱስ ያሬድ ድጓው ራሱ አሁን የለም። አለ የሚባለው ዳጋ እስጢፋኖስ ነው። እሱን ደግሞ ያለ ምልክት የተቀመጠው እሱን አግኝቶ ማንበብ ቢቻልና አሁን ካለው ዘር ጋር ማነጻጸር ቢቻል በጣም ጥሩ ነው። ግን እሱ አይቻልም። ስላልተቻለ የቅዱስ ያሬድ ድርሰት ነው አሁን ያለው ድጓ ብሎ መናገር አይቻልም። አሁን ያሉ ድርሰቶች የቅዱስ ያሬድ ናቸው ብሎ መናገር አይቻልም። የቅዱስ ያሬድ ድርሰት የለም። በነገራችን ላይ ይህንን በታሪክም እንኳ ለማሰብ ብንሞክር ቅዱስ ያሬድ የነበረው በ6ኛው ክፍለ ዘመን ነው። ይሄ የፍጡራን አምልኮ በመታሰቢያነት ወደ ቤተክርስቲያን የገባው ደግሞ በ787 ነው እና ቅዱስ ያሬድ ይህንን አስተምሮ አያውቀው፣ ይህንን ድርሰት አያውቀው። ግን በእሱ ስም ያው ዜማውን እሱ ስለደረሰ ወይም የዜማ ድርሰት መነሻ እሱ ስለሆነ ሌሎች ሰዎች እሱ እንደደረሰ አድርገው ሊናገሩ ይችላሉ። ይህንን ሊቀ ሊቃውንት እንዲያውም እርስዎን ይሄ ነገር ይመለከተውታልና ባህር ዳርም ስላሉ ወደ ዳጋ እስጢፋኖስ ሄደው ጥናት ቢያደርጉ ለቤተክርስቲያንም የሚጠቅም ለትውልድም የሚጠቅም ነገር ማስተላለፍ ይችላሉ እንጂ ቅዱስ ያሬድ ያላለውን በቅዱስ ያሬድ ስም ተጽፎ ስለቀረበ ብቻ ቅዱስ ያሬድ ብሏል ማለት አይቻልም። ስለዚህ እንደዚህ አይነት የስህተት ትምህርቶች አሉ እና አባ ጊዮርጊስ ዘጋስጫ እና አፄ ዘርዓ ያዕቆብ እነዚህ ቤተክርስቲያን ወደ ስህተት የወሰዱ እንደሆኑ ያው በታሪክ ተመዝግቦ ይገኛል እና ከዚህ የተነሳ የሰዓቱ ሰዎች የፈጠሩት ትምህርት ነው ብለን ነው እኛ የምናምነው። ቤዛዊተ ኩሉ ዓለም ነች ማርያም የሚለው ማርያም ከአምላክ ክብር ጋር የተስተካከለ ክብር አላት የሚለው እንደዚህ ለማርያም አምልኮ ምስጋና ይገባል የሚለው አስተምህሮ እነ አፄ ዘርዓ ያዕቆብ እና አባ ጊዮርጊስ ዘጋስጫ እና አባ ጽጌ ዘድንግል እነዚህ በ14ኛው ክፍለ ዘመን የነበሩ የሰዓቱ ሰዎች የፈጠሩት ትምህርት እንደሆነ ያው የታወቀ ነው። ስለዚህ የሰዓቱ ሰዎች የፈጠሩት ትምህርት እንጂ በእግዚአብሔር ቃል ላይ የተመሰረተ ትምህርት አይደለም ነው። የእሳቸውም ሀሳብ ይህንን ይመስላል። ምክንያቱም ቤዛ አንድ ነው፣ ሌላ ቤዛ የለም ብለው ነው የተናገሩት። ይሄው መጽሐፍ ቅዱስ በግልጽ ነገረን። መጽሐፍ ቅዱስ በግልጽ ነገረን። አንድ ቤዛ ነው ያለው፣ እሱ ነው። በሰውና በእግዚአብሔር መካከል ያለ አንድ መካከለኛ አለ። እርሱ ራሱ ለሁሉ ቤዛ ሰጠን። ለሁሉ ሰው ቤዛ የሆነው እሱ ብቻ ነው። ስለዚህ ይህንን ትምህርት መቀበል ነው። ይህንን ትምህርት የማይቀበል ሰው ካለ እርስዎ እንዳሉት የተረገመ ነው። የተረገመ ከመልአክ እንኳ ሰማሁ ቢል፣ መልአክ እንኳ ነገረ ብሎ ቢል፣ ወይም ደግሞ መልአክ አስተማረ ቢል፣ መልአክ ራሱ ነኝ ብሎ መጥቶ ቢያስተምር አትቀበሉ ተብሎ ተጽፏል። ለምን ሲባል ከጸጋ ወንጌል ውጭ ነው፣ ከክርስቶስ ወንጌል ውጭ ነው፣ ከክርስቶስ ወንጌል የተለየ ነው። ይሄ የተረገመ ትምህርት ነው እና እንደዚህ ቢያው ጥሩ ነው ለማለት ነው። በተለይ ሰው ሊቀ ሊቃውንትም ስለሆኑ እንግዲህ ይሄ ስም ቀላል አይደለም። ከስሙም አንጻር ለስሙ የሚመጥን ባህሪ ቢያሳዩ፣ እውቀት ቢያሳዩ ጥሩ ነው ብዬ ያስባለሁ። እንደ አንድ ሰው ማለት ነው። ምናልባት እንግዲህ ይህንን በተመለከተ እርስዎ ምን እንደሚሉ ባላውቅም፣ ግን አሁን እያሉ ያሉት ትክክል አይደለም፣ እንደ እግዚአብሔር ቃል አይደለም እና የተጣመመ ትምህርት ነው። ነገር ግን መጽሐፍ ቅዱስ በግልጽ የሚነግረን ቤዛችን አንድ ነው። በነገራችን ላይ የቤተ ክርስቲያን ትምህርትም ይህንን ሀሳብ ይደግፋል። እንዲያው ከሊቃውንት መጽሐፍ ባነሳ በጣም ጥሩ ነው። ምናልባት እነዚህ የቤተ ክርስቲያን አንዳንድ መጽሐፍትን ይህን ጠቅሰህ የለም ትተዋለህ ብለው ስለሚሉ ነው እንጂ ውዳሴ ማርያም ራሱ ቤዛችን ክርስቶስ እንደሆነ ክርስቶስ ብቻ እንደተቤዠን ይናገራል። ግን ከዚህ ይልቅ ሁለት ሀሳቦችን ላንሳ። አንደኛው ከቅዳሴ ነው። ቅዳሴ ኤጲፋኒዎስ ምን ይላል? ቅዳሴ ኤጲፋኒዎስ የሚባለው የቤተክርስቲያን ሊቅ ነው። በሃይማኖት አበውም ላይ እሱ አለው፣ ቅዳሴም አለው እና ኤጲፋኒዎስ ምንድን ነው የሚለው? ሶበሬ የሚበቁ አላድኖተ ዓለም ደመ ነቢያት ቅዱሳን እንደ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ ዘውዘ በቤተ መቅደስ ፈነ ወለነ ወልዶ መድነ ወመቤዝዎ ከመ ይባል ወይቤዙ ወያብ ቅድሜው ተስካርያ ነው ሙታን ይላል እና ምን ማለት ነው? ከአቤል ደም ጀምሮ ከጻድቁ ከአቤል ደም ጀምሮ እስከ ዘካርያስ የበራክዩ ልጅ ዘካርያስ ድረስ የፈሰሰው የቅዱሳን ነቢያት ደም ዓለምን ለማዳን እንዳልጠቀመ ባየ ጊዜ ቤዛና አዳኝ የሆነው ልጁን ላከልን ይላል። ፈኖ ለነ ወልዶ መድነ ወመቤዝዎ ቤዛና አዳኝ የሆነው ልጁን ላከልን።
ከመይባል ወይ ቤቱ ፈጽሞ ይቤዠንና ያድነን ዘንድ ወይም ፈጽሞ ይቤዠንና ያድነን ዘንድ ይላል። አያችሁ፣ የመጣው ክርስቶስ ምን ለማድረግ ነው ከተባለ ቤዛ ለመሆን ነው፣ አዳኝ ለመሆን ነው። ለዚህ ነው እንግዲህ ኤጲፋኒዎስ የሚባለው አባት ይህንን በግልጽ ነው እየነገረን ያለው። ያድነንና ይቤዠን ዘንድ ብሎ ኢየሱስ ክርስቶስ የመጣው ለእኛ ቤዛ ለመሆን እንደሆነ በግልጽ ያስቀምጣል። ስለዚህ የቤተ ክርስቲያን ትምህርትም ቢሆን ከወንጌል እውነት የተለየ አይደለም። በተለይ የእውነተኞች አባቶች ትምህርት ማለት ነው። የእውነተኞች አባቶች ትምህርት ከዚህ የተለየ አይደለም። እውነተኞች አባቶች ቤዛችን ክርስቶስ ነው ብለው ነው የሚያምኑት። ቤዛችን ክርስቶስ ነው፣ ሌላ ቤዛ አለን ብለው አያምኑም። እና ይህንን ማየት በደንብ ያስፈልጋል። በተለይ በሊቃውንት ደረጃ ያላችሁ ሰዎች ይህንን በደንብ ብታዩ ጥሩ ነው። በነገራችን ላይ በዚሁ አጋጣሚ መናገር የምፈልገው አንዳንድ ጊዜ ነገሮች እንትን ይመስላሉ፣ ይሄ እልህ ይመስላሉ፣ ወይም የቲፎዞ ብዛት ያለበት ይመስላል። የሃይማኖት ትምህርት እንደዚህ አይደለም። የሃይማኖት ትምህርት በእውነት ላይ የሚመሰረት በአንድ ማስረጃ በሁለት ማስረጃ ሳይሆን በብዙ ማስረጃ የሚረጋገጥ በተገለጠ ጥቅስ ላይ ራሱ የሚመሰረት ነው። የተገለጠ ጥቅስ ያስፈልገዋል። የተገለጠ የእግዚአብሔር ቃል ያስፈልገዋል። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እና 6 አንድ እግዚአብሔር አለ እና በእግዚአብሔርና በሰው መካከል ደግሞ መካከለኛ አንድ አለ ብሎ እርሱም ሰው የሆነ ኢየሱስ ክርስቶስ ነው፣ ራሱ ለሁሉ ቤዛ ሰጠ ብሎ ግልጽ ያለ ነገር ነው ያስቀመጠው። ለዚህ ነው እኛ ኢየሱስ ነው ቤዛ፣ ሌላ ቤዛ የለም፣ ራሱን ለሰው ልጆች አሳልፎ የሰጠ ሌላ አካል የለም ብለን ስንል ግልጽ ያለ ጥቅስ ስለሆነ ነው እና እንደዚህ መታሰብ አለበት ብዬ አስባለሁ። እንደዚህ መታሰብ አለበት። እንደው በቲፎዞ ወይም ደግሞ በል ውስጥ መገባት የለበትም። ለምን ሲባል ያው ሁላችን ሃይማኖታዊ ነገር ነው እያጠናን ያለ ነው። ሃይማኖታዊ ነገር ነው እየተናገርን ያለ ነው እና ሃይማኖታዊ ነገር ደግሞ ሁልጊዜ እውነት ላይ ካልተመሰረተ ውጤቱ ከባድ ነው። እኔ ሐኪም አይደለሁም እና በዚህ በሕክምና ዓለም ውስጥ አንዳንድ ጊዜ ሰዎች የሚያደርጉትን ጥንቃቄ ሳይ ይገርመኛል። ምክንያቱም አንድን ሰው ለማከም በዚያ ቦታ በዚያ ነገር ላይ ስፔሻላይዝድ ያደረገ ሰው ይፈልጋሉ። ያ ሰው በሌለበት አንድን ሰው ሐኪም ስለሆኑ ብቻ አያክሙ። በተለይ በሽታው ጠንከር ያለ ከሆነ እንደዚህ አይነት ነገር ይፈልጋሉ። ነፍስ ደግሞ ከዚያ የበለጠ ጥንቃቄ ያስፈልጋታል። አንድ ጊዜ ከጠፋች ተመልሳ ልትድን የማትችልበት መንገድ ስላለ ማለት ነው። ስለዚህ ከዚህ የተነሳ የቤተ ክርስቲያን አባቶች ይህንን ማየት አለብን። ዮሐንስ አፈወርቅ ምን ይላል? ምዕራፍ 62 ቁጥር 15 እና 16 ውስጥ መለሊው ነጸረን ወናው ኮና አጽራር ለእግዚአብሔር ዋልብነ ምንትን ይግሙራ ዘይክል ያቅርብና ቢው ላቂ ባውጡ ይህ ኪዳን ወይ መስዋዕት ወበእንተ ዝንቱ ተሳለን ወያንሳለን ሊቀ ካህናት መላእክት ወይ ማይላት እለይሙንቱ ይቀውሙ አውደ መንበሩ አላሃዱቱ ለሊወረደ ወተሰገው እምላዊነ ወኮነነ ሊቀ ካህናት ዋይረገ በእንቲያነ ስጋው መስዋዕት ላፉ ዋብጻነ ሎቱ በዘቦቱ ሐመ ይላል። ምን ማለት ነው? የእሱ ተመልክቶ እነሆ ለእግዚአብሔር ጠላቶች ሆነን ተገኘን። ሀብቱን ለማግኘት ኪዳን ቢሆን መስዋዕት ቢሆን ወደ እርሱ ያቀርበን ዘንድ የሚችል ፈጽሞ አልነበረም። ስለዚህ ይቅር አለን ይልና ዙፋኑን ከበው ከሚቆሙት ከመላእክት ተመልከቱት። ዙፋኑን ከበው ከሚቆሙት ከመላእክት ከኃይላት ወገን ሊቀ ካህናት አልሾመልንም። ዙፋኑን ከበው ከሚቆሙት ከመላእክት ከኃይላት ወገን ሊቀ ካህናት አልሾመልንም። እርሱ አንዱ ወደዚህ ዓለም ወርዶ ባህሪያችንን ባህሪ አድርጎ ሊቀ ካህናት ወይም አስታራቂ ሆነን እንጂ ስለኛም ስጋውን መስዋዕት አድርጎ ወደ አባቱ አቀረበ እንጂ በታመመበት በስጋው ለእርሱ ገንዘብ ለመሆን አበቃን ይላል። አያችሁ፣ መጽሐፉ የሚነግረን ይህንን ነው። እርሱ አንዱ ነው የሚል እሱ አንዱ መዋረዳችን ስላየ እሱ አንዱ ወደዚህ ዓለም ወርዶ ባህሪያችንን ባህሪ አድርጎ ከመላእክት ይላል ከኃይላት ይላል ከነዚህ እኛን ቤዛ የሚሆኑ ወይም ደግሞ የእኛ አስታራቂ ሆኖ
በእኛና በእግዚአብሔር መካከል የሚያስታርቅ አካል የለም። ቤዛዊተ ኩሉ ዓለም ማለት በነገራችን ላይ በእግዚአብሔርና በሰው መካከል ሆኖ ሰውን የሚያስታርቅ ለሰው ቤዛ የሚሆን ምትክ የሚሆን ማለት ነው። ምትክ አዳኝ ወይ ምትክ ወይም ደግሞ መቤዠት ማለት ያው ሙሉ ዋጋ ከፍሎ ሰዎችን ነፃ ማውጣት ማለት ነው። በተለይ ከነፍስ ጋር የተያያዘ ስለሆነ ስለ ነፍስ ማለት ነው። ስለዚህ ይህንን ያደረገው እርሱ አንዱ ነው። ይህንን ነው ዮሐንስ አፈወርቅ የሚነግረን እንጂ ሌላ ማርያም ቤዛ ሆናለች ብሎ ዮሐንስ አፈወርቅ አይነግረንም። ዮሐንስ አፈወርቅ ጌታን ስለወለደች ደስ ይበልሽ ብሏታል በዚህ በድርሳኑ። ግን ቤዛ ነሽ ግን አላላትም እና ሊቀ ሊቃውንት ይህንን ቢያርሙ ጥሩ ነው። ሌላው ብፁዕ አቡነ እንድርያስ የሰጡት ሀሳብ ነውና ብፁዕ አቡነ እንድርያስ እሳቸው በሰጡት ሀሳብ መሰረት ኢየሱስ ክርስቶስ እና ድንግል ማርያም ሰውነት እንደሌላቸው ወይም ደግሞ መለኮት ስለተዋሃዱ እንደ ሰው የሚበሉት የሚጠጡት ሁሉ ሰው በሚጸዳዳበት መልክ እንደማይጸዳዳ ተናግረዋል። እኔ ግን ከሰው የተለየ ነገር አላቸው ብዬ አላምንም። ደግሞ ሙሉ ሰው ናቸው። በነገራችን ላይ አንድ ትምህርቱ ራሱ ችግር አለበት። ለምሳሌ ድንግል ማርያም ፍጹም ሰው ስትሆን ከመለኮት ጋር መለኮት እንደተዋሃደች አድርጎ ማሰብ ራሱ ችግር ነው። ጌታ ኢየሱስ ክርስቶስም ፍጹም ሰው ነው። ወኮነ ሰብአ ከማነ ዘይኖር ኃጢአት ብላ ቤተክርስቲያን የምታስተምረው ከኃጢአት በስተቀር እንደኛ ሰው ሆነ ነው የምትለው ቤተክርስቲያን። ግን የሚገርመው ነገር ይህንን እውነት ክደው መለኮት ስለተዋሃዱ ከሰውነት ባህሪ ወይም ከሰውነት ባህሪ እንደወጣ አድርገው ጌታን ያስቀምጣሉ። እንግዲህ ይሄ የቤተክርስቲያን ትምህርት ነው ብዬ በበኩሌ አላምንም። የእሳቸው ትምህርት ነው፣ ግን ይሄ መስተካከል አለበት። መጽሐፍ ቅዱስ ኢየሱስ ክርስቶስ ፍጹም ሰው መሆኑን የማያምን ካለ የአጋንንትን ትምህርት እንደሚከተል ነው የሚናገረው። እንግዲህ አንድ ሰው መሆኑ ከሚረጋገጥበት መንገድ መብላት፣ መጠጣት፣ እንደ ማንኛውም ሰው መጸዳዳት ነው እና ኢየሱስ ክርስቶስ እዚህ ምድር በነበረበት ጊዜ የተለየ ነገር አልነበረውም። ኢቨን ከትንሣኤው በኋላ እንኳ ሰው መሆኑን ለማረጋገጥ ደቀ መዛሙርቱ እንዲዳስሱ አድርጓል። በፊታቸው ቁጭ ብሎ ከእነሱ ጋር በልቷል እና ይህንን መካድ በጣም ትልቅ ስህተት ነው። ሐዋርያው ዮሐንስ በአንደኛ ዮሐንስ ምዕራፍ 4 ከቁጥር 1 እስከ 3 እንደዚህ ይላል፣ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙ ሐሰተኞች ነቢያት ወደ ዓለም ወጥተዋልና ይልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ መንፈስ ነው። ይህ እንዲመጣ ሰምታችኋል፣ አሁንም እንኳ በዓለም አለ። አያችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከማን ነው? ከእግዚአብሔር ነው። የመናፍስት መለያ የእግዚአብሔር መንፈስ የሆነውና የእግዚአብሔር መንፈስ ያልሆነውን የምንለየው ኢየሱስ ክርስቶስ በስጋ መጥቷል፣ ፍጹም ሰው ሆኗል ብለን ነው የምናምነው። እንደ ማንኛውም ሰው ነው። መለኮት የተዋሃደ ቢሆንም ነገር ግን ከሰውነት የጎደለው የለም። በነገራችን ላይ ይህንን በተመለከተ በላብ ነው የሚወጣ ነው ያሉ። ላብ መጸዳዳት ነው። ይህንን በደንብ ማወቅ አለባቸው። ያው ሳይንሱ እንደሚለው ሰው በሶስት መንገድ ይጸዳዳል። በላብ ይጸዳዳል። እንደገና ደግሞ ያው አሰሩን በገለባ በማውጣት ይጸዳዳል። እንደገና ደግሞ ሰው በሽንትም ይጸዳዳል። እነዚህ ሁሉ የመጸዳጃ መንገዶች ናቸው እና አንዳንዱ በላብ ተኖ ይወጣል፣ አንዳንዱ በሰገራ መልክ ይወጣል፣ አንዳንዱ ደግሞ በሽንት መልክ ይወጣል። ቁስ አካሉ መጠን ነው ወይም እንደሚወጣው አካል መጠን ነው እና እነዚህ ሁሉ አብረው መኖር አለባቸው እና በላብ ነው የሚወጣው ካሉ ልክ ሰው ናቸው ማለት ነው። እንደ ማንኛውም ሰው ይደክማል። ጌታ ኢየሱስ ክርስቶስ ያልበዋል። ስለሚያልበው በላብ ይወጣል ማለት ነው። በነገራችን ላይ መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ሲያወራ ራሱ ዮሐንስ ሳይበላና ሳይጠጣ መጣ ይላል። እናንተ አጋንንት አለበት አላችሁ። እሳቸው እንዳሉት ወይንና ዳቦ ብቻ ሳይሆን የሚበላው ማንኛውም እስራኤላዊ የሚበላውን ይበላ ነበረ። ማንኛውም እስራኤላዊ የሚጠጣውን ይጠጣ። 18 ጀምሮ ዮሐንስ ሳይበላና ሳይጠጣ መጣ ይላል። እነርሱ ጋኔል አለበት አሉት። የሰው ልጅ እየበላና እየጠጣ መጣ። እነርሱም ነው በላተኛና የወጠጅ ጠጪ፣ የቀራጮችና የኃጢአተኞች ወዳጅ ይሉታል፣ ጥበብ በልጆቹ አጸደቀች ይላል። ስለዚህ ኢየሱስ ክርስቶስ ከማንኛውም ሰው የተለየበት ምንም አይነት መንገድ የለም። ለዚህ ነው ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ግን ከሰይጣን ነው የሚለው። ይሄ የክርስቶስ ተቃዋሚ ነው የሚለው እና የኢየሱስ ክርስቶስን ፍጹም ሰውነት ማመን በጣም ወሳኝ ነው። በክርስትና አስተምሮ ውስጥ
አንዱ ትልቅ ነገር ሊተኮርበት የሚገባው የኢየሱስ ክርስቶስ ሰውነት ነው። እዚህ ሁለተኛ ዮሐንስ 1:7 ላይ ብዙ አሳቾች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ይህ አሳቹና የክርስቶስ ተቃዋሚ ነው የሚለው። ብዙ አሳቾች ወደ ዓለም ገብተዋልና ይልና እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ይህ አሳቹና የክርስቶስ ተቃዋሚ ነው የሚለው። ስለዚህ የክርስቶስን ፍጹም ሰውነት የሚክድ ጳጳስ፣ የክርስቶስን ፍጹም ሰውነት የማይቀበል ጳጳስ በደንብ ቆም ብሎ ማሰብ አለበት። ማርያምንም ከሰውነት ውጭ ማውጣት በኢየሱስ ክርስቶስ ሰውነት ላይ ጥያቄ ማምጣት ነው። ለምሳሌ እሷ መለኮትን ተዋህዳለች እና ተብሎ ተነግሯል። ይሄ ትክክል አይደለም። እሷ መለኮትን አልተዋሃደችም። መለኮት የተዋሃደው ከእሷ የነሳውን ስጋ ነው። ከእሷ የነሳውን ስጋ ነው። ስለዚህ ከእሷ የነሳውን ስጋ ነው መለኮት የተዋሃደው እንጂ እሷን አልተዋሃደም። ግን እሷን ደግሞ ከሰውነት ውጭ ካወጣናት አሁንም በኢየሱስ ክርስቶስ ፍጹም ሰውነት ላይ ጥያቄ ያስነሳል እና ይሄ ችግር አለበት ነው። ይሄ ችግር አለበት። ይሄ ትምህርት የዶስቲዝም ትምህርት ነው እና የመጀመሪያዋ ቤተክርስቲያን ይህንን ትምህርት ተቃውማለች። ለዚህ ነው ብዙዎች እንደሚናገሩት እነ አንደኛና ሁለተኛ ዮሐንስ እነ ቆላሲዩስ የኖስቲሲዝምና የዶስቲዝምን ትምህርት ለመቃወም ወይም ለማረም የተጻፉ ናቸው ተብሎ ነው የሚታሰበው። እንግዲህ ሁልጊዜ የምናውቀው ዕብራውያን ምዕራፍ 2 ቁጥር 14 እና 15 ጀምሮ እንዲህ ይላል፣ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን የለውም፣ በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩት ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ ነው የሚለው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ስትል ቤተክርስቲያን ይህንን መሰረት አድርጋ ነው በስጋና በደም ምናለ ተካፈለ። ምን ስለሚል ልጆቹ በስጋና በደም ስለሚካፈሉ ይላል። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ይላል። የአብርሃምን ዘር ይዟል፣ የያዘው የመላእክትን ዘር አይደለም። አያችሁ፣ የአብርሃምን ዘር ያገኘው ከድንግል ማርያም ነው። ስጋና ደምን የተካፈለው ከድንግል ማርያም። ስለዚህ ኢየሱስ ፍጹም ሰው ነው። ለዚህ ነው ስለዚህ የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞችን ሊመስል ተገባው ይላል። ክብር ለእግዚአብሔር ይሁን። አያችሁ፣ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞችን ሊመስል ተገባው ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ መጽሐፍ ቅዱስ የኢየሱስ ክርስቶስን ሰውነት አስረግጦ ነው የሚነግረን። እኔ በዚህ ቪዲዮ ይህንን ሁሉ ማካተት አልችልም እንጂ በጣም ብዙ የመጽሐፍ ቅዱስን ጥቅሶች አምጥቼ ኢየሱስ ክርስቶስ ፍጹም ሰው እንደሆነ መናገር ይችላለሁኝ። ስለዚህ ከዚህ የተነሳ ይህም ትምህርት ትክክል አይደለም እና ይህንን ማርያምን ወደ መለኮትነት በማሳደግ ወይም ደግሞ ወደ አምላክነት በማሳደግ ወይም ክርስቶስ ከእሷ ጋር እንደተዋሃደ አድርጎ በማሳየት ኢየሱስን ቤዛዊተ ኩሉ ዓለም ለማድረግ ታስቦ ነበረ። ግን ይሄ ትክክል አይደለም። ብፁዕ አቡነ ሕዝቅኤልም ይህንን ሀሳብ በተመለከተ አንስተዋል። የምንወስደው የእሷ ደምና ስጋ እንደሆነ ተናግረዋል እና ይህም ትክክል አይደለም። እኛ የምንወስደው የክርስቶስ ስጋና ደም ነው። ጌታ ኢየሱስ ክርስቶስ ይህ ስለ እናንተ የሚሰጠው ስጋዬ ነው፣ ይህ ስለ እናንተ የሚፈሰው ደሜ ነው አለ እንጂ ደሟ ነው አላለም። እና ይኸውላችሁ መጽሐፍ የማይለውን መጽሐፍ ያልተናገረውን ነገር ለመናገር አትሞክሩ፣ አትንጫጩ። በመንጫጫት ማርያምን ቤዛዊተ ኩሉ ዓለም አታደርጓትም። ማርያም የተሰጣትን ነገር ብታደርጓት ነው እሷ የምትከብረው፣ ትምህርቱም የሚሰራላት። እሷ የጌታ እናት ነች። ክብር ለእግዚአብሔር ይሁን። እሷ ብፅዕት ነች፣ የተባረከች ነች። ጌታን ለመውለድ ከሴቶች መካከል ተመርጣለች። ይሄ ለእሷ ትልቅ ክብር ነው። እግዚአብሔር ጸጋን በውስጡ አስቀምጧል። መንፈስ ቅዱስ ገና በመጀመሪያ መጥቶ በእሷ ላይ አድሯል፣ ጸልሏታል፣ ጋርዷታል። ይህንን ነው ማመን ያለባት ቤተክርስቲያን እንጂ ከዚህ ውጭ በመንጫጫት ማርያምን ቤዛዊተ ኩሉ ዓለም ማድረግ አይቻልም። ይህንን ለማለት ነው። የዛሬን መልእክት በዚሁ አበቃለሁኝ። መልእክቱ ለሰው እንዲደርስ ሼር አድርጉት፣ ላይክ አድርጉ፣ ሰብስክራይብ አድርጉ። አውደ ወንጌል ሚዲያን ወይም ማኅደረ ክርስቶስ አገልግሎትን ለመደገፍ ከፈለጋችሁ ታች ባለው አድራሻ ልትጽፉልን፣ ልትደውሉልን ትችላላችሁ። ተባረኩ። እግዚአብሔር ይባርካችሁ።